ክፍል 4 አልሐልቅ። ቢስሚላሂ ራህማኒ ራሂም። ሐልቅ ማለት ጉሮሮ ማለት ሲሆን ጠቅላላ መውጫዎች ከሚባሉት ውስጥም አንዱ ነው። ሐልቅ ወይንም ጉሮሮ በውስጡ 3 የፊደላት መውጫ ቦታዎች ሲኖሩት በእነዚህ 3 መውጫዎች 6 ፊደላቶች ይወጣሉ። ይህ ማለት ጉሮሮን እንደ አንድ ክፍል ቤት ብንወስደው ይህ ክፍል 3 መውጫ በሮች ያሉት ቢሆኑና በእያንዳንዱ መውጫ ሁለት ሰዎች የሚወጡበት እንደማለት ነው። ሐልቅን በስዕል ስናየው ይህንን ይመስላል። በስዕሉ እንደምንመለከተው ሐልቅ ማለት በሰማያዊ ቀለም የተቀባው ክፍል ማለት ነው። የሐልቅ ክፍሎች በመባል የሚታወቁት 3 ሲሆኑ እነሱም አቅሰል ሐልቅ የጉሮሮ ሩቁ ክፍል፣ ወሰጠል ሐልቅ የጉሮሮ መካከለኛው ክፍልና አድነል ሐልቅ የጉሮሮ ቅርቡ ክፍል ይባላሉ። እነዚህን በምስል ስናያቸው ይህንን ይመስላሉ። በምስሉ እንደምንመለከተው አንድ ቁጥር አድነል ሐልቅ ማለትም የጉሮሮ ቅርቡን ክፍል ሲያመላክተን፣ 2 ቁጥር ደግሞ ወሰጠል ሐልቅ የጉሮሮ መካከለኛ ክፍል ያመላክተናል። 3 ቁጥር ደግሞ አቅሰል ሐልቅ ማለትም የጉሮሮን ሩቁን ክፍል ያመላክተናል። አቅሰል ሐልቅ ማለት ከልብ ከፍ ብሎ ለአፍ ርቆ የሚገኝ የጉሮሮ ክፍል ማለት ሲሆን በዚህም ክፍል 2 ፊደላቶች ይወጣሉ። እነርሱም ሐምዝና ሃ ናቸው። የሐምዝና የሃን መውጫ ቦታ በምስል ስናይ ይህንን ይመስላል። በምስሉ እንደምናየው የሐምዝና የሃ መውጫ ቦታቸው አንድ አይነት ሲሆን ከልብ ከፍ ብሎ ለአፍ ርቆ በሚገኘው በቀይ ከተከበበው የጉሮሮ ክፍል ይወጣሉ። ሃ ፊደል የምትወጣው ምስሉ ላይ እንደምትመለከቱት 2ቱ የድምፅ አውታሮች ሲከፈቱ ነው። የተሐረከች ሐምዝ ማለትም ዶማ፣ ከስራ እንዲሁም ፈትሐ የሆነች ሐምዝ ደግሞ 2ቱ የድምፅ አውታሮች ከተጣመሩ በኋላ ሲራራቁ ነው። ስኩን የሆነች ሐምዝ ደግሞ 2ቱ የድምፅ አውታሮች ሲጣመሩ ነው። ወሰጠል ሐልቅ ማለት የጉሮሮ መካከለኛ ክፍል ማለት ነው። ወሰጠል ሐልቅ ሁለተኛው የጉሮሮ ክፍል ሲሆን በዚህም ክፍል 2 ፊደላቶች ይወጣሉ። እነርሱም ሐ እና ዓይን ናቸው። እነዚህ 2 ፊደላት ከሐምዝና ከሃ መውጫ ቦታ ከፍ ብሎ በሚገኘው መካከለኛው የጉሮሮ ክፍል ይወጣሉ። የዓይንና የሐን መውጫ ቦታ በምስል ስናይ ይህንን ይመስላል። በመጀመሪያው ምስል የተከበበበት ቦታ የሐን መውጫ ሲያመላክተን፣ ሁለተኛው ምስል ላይ ደግሞ የዓይንን መውጫ ያመላክተናል። ማብራሪያ፣ ዓይንና ሐ እነዚህ 2 ፊደላት የሚወጡት በመካከለኛው የጉሮሮ ክፍል ሲሆን ድምፃቸውም ከሐምዝና ከሃ በተወሰነ መልኩ ደመቅ ያለ ነው። ለምሳሌ በድምፅ ስናየው አህ፣ አኽ፣ አዕ። በዚህ መልኩ ስናነበው አህ የሚለው ከአህ ከሚለው ጎላ ያለ ሆኖ እናገኘዋለን። እንዲሁም አዕ የሚለው ከአ ከሚለው የጎላ ሆኖ እናገኘዋለን። አድነል ሐልቅ ማለት ለአፍ ቀርቦ የሚገኘው የጉሮሮ ክፍል ማለት ሲሆን በዚህ የጉሮሮ ክፍል 2 ፊደሎች ይወጣሉ። እነርሱም ኸ እና ገይን ናቸው። የገይንና የኻእን መውጫ በምስል ስናይ ይህንን ይመስላል። የመጀመሪያው ምስል ላይ እንደምንመለከተው በቀይ የተከበበበት ቦታ የኸ ፊደል መውጫ ቦታ ሲሆን ሁለተኛው ምስል ላይ ያለው በቀይ የተከበበው ክፍል ደግሞ የገይን ፊደል መውጫ ቦታ ነው። ማብራሪያ፣ ኸ እና ገይን እነዚህ 2 ፊደላት የሚወጡት ለአፍ ቅርብ በሆነው የጉሮሮ ክፍል ሲሆን ድምፃቸውም ከዓይንና ከሐ ደመቅ ያለ ነው። ምሳሌ፣ አህ ከሚለው አኽ የሚለው ደመቅ ሲል፣ አዕ ከሚለው ደግሞ አኽ የሚለው ደመቅ ይላል። ሁሉንም የሐልቅ ፊደላት በድምፅ ድምቀት ስናነጻጽራቸው ይህንን ይመስላል። አህ፣ አህ፣ አኽ፣ አ፣ አዕ፣
አግ። በዚህ መልኩ በምናነብበት ሰዓት አህ የሚለው አህ ከሚለው ደመቅ ያለ ሲሆን አኽ የሚለው ደግሞ ከአህ ከሚለው ደመቅ ያለ ሆኖ እናገኘዋለን። እንዲሁም አዕ የሚለው ከአ ከሚለው ደመቅ ያለ ሲሆን አግ የሚለው ደግሞ ከአዕ ከሚለው ደመቅ ያለ ሆኖ እናገኘዋለን። በምስሉ እንደምትመለከቱት ሁሉንም ያስቀመጥኳቸው በቅደም ተከተል ነው። ማስገንዘቢያ፣ የአማርኛችን ገ ፊደል የዓረብኛውን ገይን ፊደል ስለማይወክል እንዲሁም በብዙዎቻችንም ዘንድ የሚከሰት ስህተት ስለሆነ ስህተት መሆኑን አውቀን ትኩረት ሰጥተን በመለማመድ ማስተካከል ይኖርብናል። በጉሮሮ የሚወጡ ፊደሎች ከሌሎች ፊደሎች በተለየ መልኩ ትኩረት ሰጥተን የሚወጡበትን ቦታና ድምፃቸውን በደንብ ልንለይ ይገባል። ምክንያቱም እነዚህ ፊደላት ተያያዥነት ያላቸው ፊደላት ስለሆኑ ነው። ለምሳሌ በአቅሰል ሐልቅ የሚወጡ ፊደላት ሐምዝና ሃ ናቸው። እነዚህም ፊደላት ወደ ወሰጠል ሐልቅ ከወሰድናቸው የመካከለኛውን የጉሮሮ ፊደላት ድምፅ ይይዛሉ። ሐምዝ የዓይንን ድምፅ ስትይዝ፣ ሃ ደግሞ የሐን ድምፅ ትይዛለች። ስለዚህ ትኩረት አድርገን መለማመድ ይኖርብናል። ማስተካከያ፣ ሩቅ ሳንሄድ ሱረቱል ፋቲሓ ላይ ብዙ ሰዎች ከሚሳሳቱት ስህተቶች በትንሹ እናርም። ከሚሳሳቱት ስህተቶች በትንሹ አንደኛ ሓን በሃ መለወጥ። ምሳሌ አልሐምዱሊላሂ ረቢል ዓለሚን የሚለውን አንቀጽ አልሐምዱሊላሂ ብሎ ማንበብ። ሁለተኛ ዓይንን በሐምዝ መለወጥ። ምሳሌ አልሐምዱሊላሂ ረቢል ዓለሚን የሚለውን አልሐምዱሊላሂ ረቢል ዓለሚን ብለን ማንበብ። ሶስተኛ ገይንን ፊደል በገ መለወጥ። ምሳሌ ገይሪል መግዱቢ ዓለይሂም ወለዷሊን የሚለውን አንቀጽ ገይሪል መግዱቢ ዓለይሂም ብሎ ማንበብና የመሳሰሉት ናቸው። ውድ ወንድምና እህቶች፣ እነዚህ ስህተቶች የቁርአኑን ትርጉም የሚያበላሹና የሚቀይሩ ስለሆኑ ከነዚህ ስህተቶች ለመራቅና ለመዳን መጣርና በርትተን መማር ይኖርብናል። በአላህ ፍቃድ ይቀጥላል። በአቡ ዒያድ ተዘጋጅቶ በኢኽላስ ቲዩብ የቀረበ ትምህርቱን ለሌሎች ሸር በማድረግ ተደራሽነቱን እናስፋ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።